አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውዶች ዛሬው አዲስ ነገር መጥቼላችኋለሁ። ይሄን የመሰለ እንጀራ እንግዲህ ሲሞያን በዛው እያደነቃችሁ ማለት ነው። ዋው ሞያ እሺ ዝርዝርልሽ እያላችሁ ማለት ነው። አያምርም? ማሻአላ እስቲውት። ዋው 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 ሲያምር። አሁን ውዶች አሁን እንግዲህ የምንሰራው ዛሬ ምን ይመስላችኋል? እዚህ ጋር ሽንኩርት አለ፣ ነጭ ሽንኩርት፣ ዝንጅብል፣ ፍልፍል ሀር እዚህ ጋር በርበሬ አለ፣ ቲማቲም፣ ዘይት በዘይት ነው የምንሰራው። አሁን ወደ አሰራሩ የምንሰራው ምንድን ነው? እንሂድ አብረን ተከታተሉ ውዶች። ያውና በስለም እዚህ ጋር አዘጋጅቻለሁ። አሁን ዘይቱን እጨምራለሁ። ውዶች ያውና በስለም በዝማልኩ በስሎልኛል። አሁን ቱን እጨምራለሁ። ቱምና የተፈጨ ዝንጅብል ጨምር። አሁን በርበሬ ጨምራለሁ። አሁን በርበሬው ጋር ትንሽ ውሃ ጠብ እያደረግን እናቁላለዋለን ማለት ነው፣ እንዳያቃጥል በርበሬ። አሁን በዚህ መልኩ ካበሰልኩት በኋላ በርበሬውን ቲማቲም እጨምራለሁ። ቲማቲሜ በጣም ደስ ይልልኝ ተመልሼ እመጣለሁ ውዶች። ይኸውና በዚህ መልኩ ስለምንወደኛል ውሃ ጠብ እያደረግኩ አቁላላሁት። አሁን ጨው ጨምራለሁ። ምግብ ትንሽ ቃጠል ካላደረገ ደስ አይለኝም፣ የበላሁም አይመስለኝም ማለት ነው። አሁን እንደዛ አድርጌ አቁላላሁት። በምታዩት መልኩ ቲማቲሙ ክክ ብሎልኛል ቤተሰብ። አሁን እዚህ ጋር እንቁላል እንቀቅላለን ቤተሰብ። በስተመጨረሻም በስሎልኛል ስጎሪ። አሁን እንደዚህ ያማረ እንጀራ ፈረፍራለሁ ማለት ፍርፍር ሰርችን ዛሬ ቁርሷን ማበላት መዳሜን ነው የምላችሁ። ግን ያበደ ፍርፍርማ እንዴ በደንብ ነው ማበላት። ነገም ሰርተሻልኝ እንዳትል ብቻ ነው ማለት እንግዲህ የእንጀራውን አሰራር ነው በቀጣይ ይዤላችሁ ማለት ነው። እንደዚህ ያማረበት ምክንያት ምንድን ነው ልትሉ ትችላላችሁ። እንጀራ ያማረበት ምክንያት እንጀራው በቀጣይ ይዤ እመጣለሁ ማለት ነው። በስተ መጨረሻም ያውና ያበደ ፍርፍር ሰርቻለሁ ማለት ነው ቤተሰብ። እንቁላል ጨምሬበታለሁ። አሁን ሴትዬን አበላታለሁ ማለት ነው። እርግጠኛ ነኝ ተወደዋለች ብዬ አስባለሁ ውዶችዬ። የዛሬ ቪዲዮ በዚህ ጨርሻለሁ። ከተመቻችሁ ሀሳብ አስተያየታችሁን በኮሜንት አሳውቁኝ። ቪዲዮውን ስትጀምሩት በላይክ ጀምሩት። አሪፍና ገንቢ ኮመንት ስጡኝ። ስለምታበረታቱኝ በጣም ከልብ አመሰግናለሁ። ወዳችኋለሁ። ሁላችሁም ባላችሁበት አላህ ይጠብቃችሁ ውዶችዬ። ሰላም አለይኩም።